ሰላም ጤና ይስጥልኝ ውድ ስድስተኛ ክፍል ተማሪዎች በአዲስ አበባ ከተማ ትምህርት ቢሮ የተዘጋጀውን የሞዴል ጥያቄ ይዤ ቀርብ ያለውኝ እስከመጨረሻው እንድትከታተሉ በማሳሰብ ወደ ጥያቄው እናልፋለን። አንደኛ እንግዲህ ጥያቄው የሚለውን አነብላችሁና ወደ መልሱ እንሄዳለን። ከሚከተሉት ውስጥ የርዝመት መለኪያ ምድብ የሆነው የቱ ነው የሚል ሀሌታሃ ሜትር ካሬ ለግራም ሐመርሃ ኪሎ ሜትር ሚሊ ሊትር ይላል። ስለዚህ ከነዚህ መለኪያዎች መካከል ሜትር ካሬ ማለት የስፋት መለኪያ ነው። እንግዲህ የተጠየቀው የርዝመት መለኪያ ስለሚል ይህ የስፋት መለኪያ በመሆኑ እኛ ይሄንን አንመርጥም ማለት ነው። መልሳችን ሊሆን አይችልም። ሌላው ለግራም ነው የሚለን ግራም ደግሞ የመጠነ ቁስ መለኪያ እንጂ የርዝመት መለኪያ ስላልሆነ አሁንም ይሄ መልስ ሊሆን አይችልም። ሐመርሃ ላይ ስናይ ኪሎ ሜትር ይላል። እንግዲህ መለኪያዎች ባህላዊና ዘመናዊ መለኪያዎች ተብሎ ይከፈላሉ። ከዘመናዊ መለኪያዎች መካከል ደግሞ መዘርዘር ስንችል ኪሎ ሜትር፣ ሜትር፣ ሳንቲሜትር፣ ሚሊሜትር እያልን ስንዘረዝራቸው ስለዚህ ከነዚያ መካከል አንዱ የሆነው ኪሎ ሜትር ነው። እንግዲህ እዚህ ጋር መልስ የሚሆነው ሚሊ ሊትር ማለት ምንድነው? የይዘት መለኪያ ነው። ስለዚህ ሐመርሃ መልሳችን ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስንሄድ የአንድ ሬክታንግል ስፋት 48 ሳንቲሜትር ስኩዌር ቢሆንና ርዝመቱ 8 ሳንቲሜትር ቢሆን የሬክታንግሉ ዙሪያ ስንት ነው የሚል ይሄንን ሰርተን ስለምናረጋግጠው መልሳችንን ሰርተን ስለምናመጣው ወደ ስራው እንሄዳለን። ሁለተኛ የተሰጠ ስፋት ነው። ስፋት እኩል ይሆናል 48 ሳንቲሜትር ስኩዌር ነው። ከዛ ርዝመት ተሰጥቶናል። ርዝመት እኩል ይሆናል 8 ሳንቲሜትር ነው። 8 ሳንቲሜትር የተፈለገው ምንድነው? የተፈለገ ዙሪያ ነው። ነገር ግን ይሄንን ዙሪያ ከማግኘታችን በፊት መጀመሪያ ወርዱን ማግኘት ስላለብን ምን ማድረግ አለብን? እዚህ ጋር ወርዱንም ከተፈለገው ላይ እናስቀምጣለን። ወርድም ተፈልጓል። መጀመሪያ ወርዱን ካገኘን ነው ዙሪያውን ካልኩሌት ልናደርግ የምንችለው። ስለዚህ ከስፋት ቀመር ተነስተን የስፋት ቀመርን በመጻፍ የስፋት ቀመር ምን ይለናል? ስፋት እኩል ይሆናል ወርድ ሲባዛ በርዝመት ነው የሚለን። ስለዚህ እዚህ ጋር ስፋት ተሰጥቶናል። ከላይ የተሰጠውን በመተካት 48 ሳንቲሜትር ስኩዌር እኩል ይሆናል ወርድ አልተሰጠንም። ርዝመት ስለሰጠን ወርድ ሲባዛ በ8 ሳንቲሜትር ርዝመቱ ስለሰጠን ስለዚህ ይሄንን በሁለቱም በኩል ለ8 ሳንቲሜትር እናካፍላለን። ለ8 ሳንቲሜትር ይሄንንም ለ8 ሳንቲሜትር ስናካፍለው ይሄ 8 ሳንቲሜትር ሲካፈል ለ8 ሳንቲሜትር አንድ ነው። አንድ ሲባዛ ወርድ ነው የሚመጣ ማለት ነው። ከዛ እዚህ ጋር እቺ ሳንቲሜትር እቺን ስኩዌሯን ታጠፋልናለች። ከዛ 48 ሳንቲሜትር ይመጣልናል። 48 this implies 48 ሳንቲሜትር ሲካፈል ለ8 ይሆናል። ስለዚህ 48 ለ8 ስናካፍለው ድርሻው ስንት ነው የሚሆነው? 6 ይሆናል ማለት ነው። 6 ሳንቲሜትር በ8 6 ስለሚሆን ሳንቲሜትር እናደርጋለን ማለት ነው። እኩል ይሆናል ወርድ። አሁን ከዚህ በኋላ ነው እንግዲህ ወርድን ካገኘን በኋላ ምን እንሄዳለን? ዙሪያን እንፈልጋለን። ዙሪያ ቀመር አለው። የዙሪያችን ቀመር ዙሪያ እኩል ይሆናል የሬክታንግል ዙሪያ ምንድነው የምናደርገው? መጀመሪያ ከጀምሩ ስንነሳ ወርድ ሲደመር ርዝመት ሲደመር ወርድ ሲደመር ርዝመት። ምክንያቱም ተቃራኒ ጎኖቹ የአንድ ሬክታንግል እኩል ስለሆኑ ወርድ ሁለት ተመሳሳይ ወርዶች አሉት በተቃራኒ አቅጣጫ ርዝመቱን በተመሳሳይ። ነገር ግን እዚህ ላይ ተመሳሳይ ቁሞችን መደመር ስለሚቻል ተመሳሳይ ቁሞቹ ከዚህ መካከል ወርድ ሲደመር ወርድ እንሰበስባቸዋለን። ላይክ ተርም እንላቸው ወይም ደግሞ ተመሳሳይ ቁም የምንለው በአማርኛ ይሄን እንደምራለን። ስለዚህ ተመሳሳይ ነገሮችን ስንደምር ደግሞ ምንድነው ኮኤፊሺየንቱ ኢንክሪዝ ያደርጋል። ይሄ ማለት በሌላ አባባል 2 ወ ይሆናል ማለት ነው። 2 ወ ሲደመር 2 ር ይሆናል። ስለዚህ እዚህ ላይ ኮመን ማን አለን? የጋራ ማን አለን? 2 አለን ማለት 2 አለን። ስለዚህ 2 ዙሪያ እኩል ይሆናል 2 በቅንፍ እናደርግና ወርድ ሲደመር ርዝመት እናደርገዋለን። ስለዚህ የዙሪያ ቀመር ይሄ ነው ማለት ነው። የዙሪያ ቀመራችን
ይሄ ይመጣል ማለት ነው። ስለዚህ ዙሪያ እኩል ይሆናል ብለን አሁን ሁሉም ጊቭን ስለሆነ ወይም ደግሞ ወርድን ካልኩሌት አድርገን ወይም ደግሞ አስልተን አግኝተነዋል። ርዝመት የተሰጠን ነው። ስለዚህ እዚህ ፎርሙላ ላይ እንተካለን እዚህ ቀመር ላይ። ስለዚህ 2 በቅንፍ ወርድ ስንት ነው? 6 ሳንቲሜትር አምጥተነዋል። 6 ሳንቲሜትር ሲደመር 8 ሳንቲሜትር ስለዚህ ይሄንን ስንደምረው 6 ሳንቲሜትር ሲደመር 8 ሳንቲሜትር ስንት ይሆናል? 14 ነው የሚሆነው ማለት ነው። 14 ዙሪያ እኩል ይሆናል 2 በቅንፍ 14 ሳንቲሜትር ሆነ ማለት ነው። ስለዚህ 14 ሳንቲሜትርን በሁለት ስናባዛው ስንት ይሆናል? ዙሪያው እኩል ይሆናል 28 ሳንቲሜትር ሆነ ማለት ነው። 28 ሳንቲሜትር። ስለዚህ ወደ ምርጫችን እንሄዳለን። አሁን ምርጫችን ምንድነው የሚለው? ሀሌታ ሀ 24 ሳንቲሜትር፣ ለ14 ሳንቲሜትር፣ ሐመር ውሃ 16 ሳንቲሜትር፣ መ 28 ሳንቲሜትር ይላል። ምርጫችን ይሆናል ማለት ነው። ይሄው እዚህ ጋር ካልኩሌት አድርገን ወይም ደግሞ አስልተን እንዳረጋገጥ ነው 28 ሳንቲሜትር የተሰጠው ሬክታንግል 48 ሳንቲሜትር ስኩዌር ስፋት ያለው ዙሪያ 28 ሳንቲሜትር ሆነ ማለት ነው። ስለዚህ ከዚህ ቀጥለን ደግሞ ወደሚቀጥለው ጥያቄ እንሄዳለን። ወደሚቀጥለው ጥያቄ ስንሄድ የሶስተኛው ጥያቄ ምን ይለናል? ምንድን ይለናል? ምን ያስታውሰናል ነው። ሶስተኛ ጥያቄ ክፍልፋዮችን መደመር ነው። ክፍልፋዮችን ለመደመር ምን እናደርጋለን? ሁለት አይነት ያደማመር ስልቶች አሉ። እነዚህም አንደኛ ተመሳሳይ ታሃት ያላቸውን ክፍልፋዮች ለመደመር ምን እናደርጋለን? ከተመሳሳይ ታሃቶች መካከል አንደኛውን እንወስድና ላዕሎችን እንደምራለን። በነገራችን ላይ እዚህ ጋር የመቀነስና የመደመር ህግ ተመሳሳይ ነው። በመደመርና በመቀነስ ክፍልፋዮች በምንደምርበት ወይም በምንቀንስበት ጊዜ ተመሳሳይ ህጎችን እንጠቀማለን። ይሄም ተመሳሳይ ታሃት ላላቸው መቀነስ ከሆነ አንዱን ታሃት ወስደን ላዕሉን ማቀናነስ ነው። መደመር ከሆነም አንዱን ታሃት ወስደን ላዕሉን መደመር ነው የሚሆነው። ስለዚህ ጥያቄያችን ምን ይላል ብለን ስናይ ጥያቄያችን 3/4 ሲደመር 1/6 እኩል ይሆናል ዳሽ ይላል። ስለዚህ ይሄንን መጀመሪያ እነዚህ አሁን አንድ ያልጨመርነው ነገር ምንድነው? ተመሳሳይ ታሃትን የተናገርነው። የተለያየ ታሃት ቢሆንስ ነው። የተለያየ ታሃት ሲሆን ደግሞ ምን እናደርጋለን? የታሃቶቹን ትንሹን የጋራ ብዜት እንፈልጋለን። ከዛ የታሃቶቹን ትንሹን የጋራ ብዜት ያገኘነውን ለእያንዳንዱ ታሃት እያካፈልን በላዕሉ አባስተን ደምረን የምናመጣው ውጤት መልስ ይሆናል ማለት ነው። ስለዚህ እዚህ ላይ አሁን 4 እና 6 የተለያዩ ናቸው። ስለዚህ ቀጥታ ላዕሎችን መደመር አንችልም ማለት ነው። ስለዚህ የማንና የማን የ4ንና የ6ን ትንሹን የጋራ ብዜት እናመጣለን። ትንሹ የጋራ ብዜት የ6እና የ4 ስንት ነው? 12 ይሆናል ማለት ነው። 12 እንዴት ነው ያገኘነው ስንል እዚህ ላይ መተንተን እንችላለን። 12 4 በምን በብቸኛ ትንትን ነው የምንተነትነው ማለት 6 እንተነትናለን። ይሄ ለ2 ስናካፍለው 2 ይመጣል። 2ን ለ2 ስናካፍለው 1 ይመጣል። ይሄንን ለ2 ስናካፍለው 3 ይመጣል። 3ን ለ3 ስናካፍል 1 ይመጣል። ስለዚህ ይሄንን to the power of 2 ብለን ወይም ደግሞ 2 ርቢ 2 ብለን እንገልጸዋለን። ይሄ ደግሞ 2 ሲባዛ በ3 ብለን እንገልጻለን ማለት ነው። ከዚህ ትንሹን የጋራ ብዜት ለመፈለግ በብቸኛ ትንትን ከተነተነው በኋላ ምንድነው የምናደርግ? ኮመን ቤዝ ያላቸው ወይም ደግሞ የጋራ መሰረት ካላቸው መካከል ትልቅ ርቢ ያለውን እንወስዳለን። የጋራ መሰረት ካላቸው ትልቅ ርቢ ያለውን እንወስዳለን። የጋራ ያልሆኑትን ግን ወስደን እናባዛለን። ስራችን ማባዛት ነው ማለት ነው። ስለዚህ ይሄ ስለሆነ የጋራ እዚህ ላይ እንደምናየው የጋራው ማን ነው? 2 ነው። እዚህ ጋር 2 አለ፣ እዚህ ጋር 2 አለ። ነገር ግን 2 ርቢ 2 ከ2 ርቢ 2 ማለትና 2 ርቢ 1 ማለት ተመሳሳይ ስለሆነ ከ2 ርቢ 1 ማን ነው የሚበልጠው? ይሄንን እንመርጣለን። የጋራ ያልሆነ ማን አለ? 3 እንወስዳለን። ስለዚህ ይሄ ማለት በሌላ አባባል ትጋብ የማንና የማን የ4ና የ6 ማን ሆነ ማለት ነው? 2 ርቢ 2 ሲባዛ በ3 2 ርቢ 2 ማለት 2 ሲባዛ በ2 ሲሆን 4 ነው። 4 ሲባዛ በ3 ማለት ደግሞ 12 ነው። ስለዚህ 12 ትንሹ የጋራ ብዜት ነው ለማን? ለ4 እንዳለ 6 ማለት ነው። ስለዚህ ይሄን ከወሰድን በኋላ ለእያንዳንዱ ታሃት በማካፈል በእያንዳንዱ ለአል አባዝተን እንደምራለን ማለት ነው። ስለዚህ 12 ሲካፈል ለ4 ስንት ነው? 3 ይሆናል ማለት ነው። 3 ሲባዛ በላዕሉ በ3 ስንት ይሆናል? 9 ይሆነ ማለት ነው።
9 ሲደመር አረግነ ምልክቱ መደመር ነው። መቀነስ ቢሆን ኖሮ መቀነስ እናደርጋለን። ምክንያቱም የመደመርና የመቀነስ ህግ ክፍልፋዮችን ስንደምርና ስንቀንስ ተመሳሳይ ህግ ስላላቸው 12 ሲካፈል ለ6 ስንት ይሆናል? ሁለት ጊዜ አንድ ሁለት ነው። ስለዚህ ይሄን ስንደምረው 9 ሲደመር 2 ስንት ነው? 11 ላሉ 11 ሆነልን። ታህቱ 12 ይሆናል። እዚህ ላይ ስንደርስ የሚቃለል ከሆነ ወይም ወደ ዝቅተኛ ሂሳባዊ ቃል የሚቀየር ከሆነ ወደ ዝቅተኛ ሂሳባዊ ቃል እንቀይረዋለን። ነገር ግን 11 እና 12 ትልቁ የጋራ ካፋያቸው አንድ ስለሆነ ወይም ደግሞ አንጻራዊ ብቸኛ ቁጥሮች የምንላቸው ስለሆኑ ምን አንልም፣ ማቃለል አንችልም። እንዳለ መልሱ 11 12ኛ ይሆናል። ይሄንን ምርጫ የያዘውን ሄደን እንመርጣለን ማለት ነው። ስለዚህ በሂሳብ ትምህርት መጀመሪያ ምርጫ ከማያታችን በፊት ጥያቄውን ሰርተን ነው ወደ ምርጫ መሄድ ያለብን እንጂ ምርጫ አይተን ወደ ጥያቄ መሄድ የለብንም። ተማሪዎች እዚህ ላይ ማስታወስ ያለባችሁ መጀመሪያ የተጠየቀውን ጥያቄ ማንበብ ነው። ከዛ በኋላ ለዚህ ጥያቄ የተሰጠ ማን ነው፣ የሚፈለግ ማን ነው፣ ከዚያስ መፍትሄው ማን ነው፣ የተሰጠውን እናስቀምጣለን፣ የተፈለገውን እናስቀምጣለን። መፍትሄ ላይ ደግሞ ያንን የተሰጠውና ምኑን የሚያገናኝ የተፈለገውን የሚያገናኝ ቀመር ወይም ደግሞ ፎርሙላ የምንለው እናስቀምጣለን። ከዛ ሶሉሽኑን ወይም ደግሞ መፍትሄውን ከሰራን በኋላ ወደ ምርጫችን ነው የምንሄደው ማለት ነው። ይሄ ነው የሂሳብ አሰራር ይሄ ስለሆነ በዚህ እንድትሄዱ ማሳሰብ ፈልጋለሁ። ስለዚህ ወደ ምርጫችን ስንሄድ ሀሌታ ውሃ 2/5 ይላል አይደለም? አዎ ሰርተን አግኝተን ሌላ ነው መልሳችን። ለ4/10 ይላል አሁንም አይደለም። ሐመር ውሃ 4/24 ይላል አይደለም። 11/12 ይላል አዎ መልሳችን ይሄ ነው። ስለዚህ መልሳችን መ ይሆናል ማለት ነው። መ ይሆናል ማለት ነው። ኦኬ ወደ አራተኛው እንቀጥላለን። የአራተኛው ከሚከተሉት ውስጥ ህገኛ ክፍልፋይ የሆነ የቱ ነው? በነገራችን ላይ ክፍልፋዮችን ህገኛ፣ ህገወጥና ድብልቅ ብለን እንከፍላቸዋለን ማለት ነው። ህገኛ ማለት ምን ማለት ነው ስንል ህገኛ ማለት ለአሉ ከታህቱ ያነሰ ማለት ነው። ላይኛው ለአል ማለት ከላይ የሚጻፈው ማለት ነው። ታህት ማለት ደግሞ ከታች የሚጻፈው ምን ኦቨር የምንላት ምልክት ወይም ደግሞ የማካፈል ምልክትን የምትተካ ውስን ቀጥታ መስመሯ ከላይና ከታች አርጋ ሁለት ቁጥሮችን ትለያይልናለች። ከላይ የተጻፈው ካነሰ ከታች ካለው ምን ይላል? ህገኛ ብለን እንጠራዋለን። ከላይ ያለው ከበለጠ ደግሞ ምን ብለን ህገወጥ እንለዋለን ማለት። በነገራችን ላይ ህገወጥ ክፍልፋይን ወደ ምን ወደ ድብልቅ ክፍልፋይ። ድብልቅ ማለት ምን ማለት ነው ስንል ምን ነው በሙሉ ቁጥርና በህገኛ ክፍልፋይ የተገለጸ ክፍልፋይ ህገወጥ ክፍል ድብልቅ እንለዋለን። ከምን የመጣ ከህገወጦች ነው። ህገወጦችን ስናካፍል ነው እንግዲህ ሊመጣ የሚችለው። ስለዚህ ይሄን የሚያስታውሰን ነው ጥያቄ ለማለት ነው። ሀሌታ ውሃ ይላል 258 ሀሌታ ውሃ ምን ይላል? 258 ስንተኛ? 58ኛ። አሁን እዚህ ላይ የምናስታውሰው 258 ይበልጣል ከማን? ከ58። ስለዚህ ይሄ ሊሆን ይችላል እንዴ? አይሆንም። ለምን? ህገኛ ካልን ነው ማነስ ያለበት ብለናል። ስለዚህ ይሄ መልስ አይሆንም ማለት ነው። ወደ ሁለተኛው ወደ ለንድ ወደ ስንሄድ ለምርጫ ምን ይለናል? ለ2/15 ይለናል። አሁን ይሄንን ሁለት የላይኛው ነው ምን ይላል? ያንሳል ከ15 ምክንያቱም ስለሚያንስ። ስለዚህ ላይኛው የሚያንስ ስላለን ይሄንን እናደርጋለን። ምርጫችን ለ ነው የሚሆነው። ነገር ግን ሐመር ውሃና የማይሆኑበትን ምክንያት አረጋግጠን መሄድ አለብን። ለምሳሌ 5 ሲካፈል ለ5 ይሄ ደግሞ ምንድነው የሚሆነው? 5 ይበልጣል ከ5 ማለት አንችልም። እኩል ናቸው። ማነስ ስላለበት ወይም ደግሞ ያንሳል ከ5 ማለት አንችልም። ሐሰት ነው። ስለዚህ ሐሰት ስለሆነ ይሄ መልስ አይሆንም ማለት ነው። መን በምናይበት ጊዜ ደግሞ ምን ይለናል? መ 2 ሙሉ ይለናል። 2 ሙሉ 2/5 ይሄ ደግሞ ቅድም እንደነገርኳችሁ ምንድነው? ድብልቅ ክፍልፋይ ነው። ድብልቅ ክፍልፋይ ይሄንን ስንቀይረው ወደ ምን ወደ ህገወጥ ክፍልፋይ 2 ሲባዛ በ5 ሲደመር 2 ብለን ስለምንቀይረው 2 ሲባዛ በ5 ስንት ነው? 10 10 ሲደመር 2 ስንት ይመጣል? 12 ማለት 12 ስንተኛ? 5ኛ። ይሄ ደግሞ ምን ይሆናል?
12 ይበልጣል ከማን ነው የሚል ላይኛው በለጠ። ስለዚህ ይሄ ምንድነው ህገወጥ ነው። ድብልቅ እንዳለ ድብልቅ እንለዋለን፣ ግን ወደ ህገወጥ ነው መቀየር የሚችለው ህገኛ ክፍልፋይ አይደለም ማለት ነው። ስለዚህ መልሳችን ማን ይሆናል? ለ ይሆናል ማለት ነው። ይህ አራተኛ ጥያቄ ነው። ሌላው አምስተኛ ጥያቄን ስናይ የተሰጠን 3.52 ከነዚህ ውስጥ ሁለት የስንተኛ ቤት ነው የሚለን? የስንተኛ ቤት ነው? አሁን እዚህ ጋር አስርዮሾችን በነጥብ ስንለያያቸው በቀኝና በግራ አድርገን የሚለይልን ነጥብ አስርዮሽ ነጥብ ይባላል። ስለዚህ ይሄንን በምናይበት ጊዜ ከዚህ ከአስርዮሽ ነጥብ ቀጥሎ ያለው አስረኛ ነው የሚባል ማለት ነው። ይሄንን አሁን ብንገልጸው ምን እናደርጋለን? 0.52 ብንል ይሄንን ወደ ክፍልፋይ ስንቀይረው ምንድነው የምናደርጋት? ይችኛዋ አስረኛ ናት። 5 ስንተኛ ማለት ነው? 5 አስረኛ ሲደመር 2 መቶኛ ብለን ነው የምንገልጸው ማለት ነው። 2 መቶኛ ብለን እንገልጸዋለን ማለት ነው። ስለዚህ ሁለት እና የጠየቀ ጥያቄያችን ሁለት የስንተኛ ቤት ናት ነው የሚለው? ስንተኛ? መቶኛ። 2 መቶኛ ነው ያለው። ስለዚህ የመቶኛ ቤት የሚለው ምርጫ ይመረጣል ማለት ነው። ይሄም ሐመር ውሃ ላይ ይገኛል ማለት ነው። ሀሌታዋ ምንድነው የሚል? የአስረኛ ቤት ይላል። የአስረኛዎች ቤት ይላል። የአንድ ቤት ይላል። የአንድ ቤት ማን ነው? የአንድ ቤት ሁለት ሳይሆን ይቺ 3 ነች። ከነጥብ በግራ በኩል የሚገኘው ጀምረን ነው አንድ ቤት 10 ቤት እያልን የምንቆጥር። ስለዚህ የአንድ ቤት ሊሆን አይችልም። ሐመር ውሃ የመቶኛ ቤት ይላል። መ ደግሞ የአስረኛ ቤት ይላል። ስለዚህ ሐመር ውሃ መልሳችን ይሆናል። የመቶኛ ቤት ነው እንደዚህ አድርገን ስለምናስቀምጠው ማለት ነው። ሌላ ወደ 6ኛ እንሄዳለን። ጥያቄ ነው የምንሄደው። ልክ እንዳልኳችሁ ምንድነው አስርዮሾችን ለማባዛት ነጥቡ እንደሌለ መቁጠር፣ ከዛ ቁጥሩን በቁጥር በተሰጠን እናባዛና ነጥቡን መጀመሪያ የነበረውን ከነጥብ በቀኝ በኩል ያሉትን ከሁለቱ አብዦች ላይ ያሉትን ቆጥረን ከቀኝ ወደ ግራ አስርዮሽ ነጥቧን እናስቀምጣለን። ይሄ ህግ ነው። ስለዚህ 6ኛ ጥያቄያችን ምን ይላል? 3.62 ሲባዛ በ0.9 ነው የሚለን። ስለዚህ ይሄን ምን እናደርገዋለን? ይሄንን እንዳለ ጥያቄውን ሙሉ 362 እናደርግና ቁልቁል እናባዛለን። ያው ቁልቁል ማባዛት ከሌላው የማባዛት ስልት የተሻለ ስለሆነ እሱን እንጠቀማለን። 362 ሲባዛ በምን? በ9 እናደርጋለን ማለት በ9 9 ሲባዛ በ2 18 8ን ጽፌ አንድ አለኝ። 9 ሲባዛ በ6 54 54 ከአንድ ጋር 55 አሁን እቺን ደምረናታል እናጠፋለን። ስንት አለኝ እንላለን? 5 አለኝ እንላለን። ስለዚህ 9 ሲባዛ በ3 27 27 ሲደመር 5 ስንት ይሆናል? 32። ስለዚህ 32ን አሁን አንዳለኝ ሌላ ምናባዛው ስለሌለ አንዳለኝ ያልነውን ወይም ደግሞ 5 አለኝ ያልነውን እንደምራለን። ከዛ በኋላ እዚህ ላይ እንሄድና ስንት ነጥብ ነው ያለ ከነጥብ በኋላ ስንት ቁጥሮች አሉ ከሁለቱም አብዦች ላይ ብለን እንቆጥራለን። 1 2 3። ስለዚህ ከቀኝ ወደ ግራ 1 2 3 እናደርግና እዚህ ላይ ነጥቧን እናስቀምጣለን ማለት ነው። ስለዚህ ስንት መጣልን ማለት ነው? 3.25 መልሳችን ይሆናል። ስለዚህ ወደ ምርጫ እንሄድና ይሄንን የያዘውን ምርጫ ሄደን እንመርጣለን ማለት ነው። ለዚህ 6ኛ ምርጫችን ሀሌታ ውሃ 32.58 ነው የሚል። ይሄ አይሆንም። ለ3258 ይላል። ምን ረሳ? ነጥብ ረሳ ማለት ነው። ነጥብን ምናልባት ተማሪዎች ሲያባዙ ሊረሱ ይችላሉ ብሎ የማሳሳቻ ጥያቄ አረገብን ማለት ነው። የመጀመሪያው ነጥቡን በትክክል አላስቀመጠውም። 3 መንቀሳቀስ ሲገባው 2 ተንቀሳቅሶ አስቀመጠ ማለት ነው። ይሄ ደግሞ ጭራሽ ነጥቡን ረሳ፣ አባዛ ነው። መጀመሪያ ያመጣነው ውጤት ምንድነው? ይሄው እዚህ ጋር 3250 ነበር አይደል? መጀመሪያ 3250 ነበረች እቺ። ስለዚህ እቺን እንዳለች እንዳመጣ ነጥቡን ኮንሲደር ሳያደርግ ወይም ደግሞ ሳያስብ አስቀመጠው ማለት ነው። ስለዚህ ወዲያውኑ ይሄንን እኛም ነጥብ የምንረሳ ከሆነ ተሳሳትን መልስ ማለት ነው። ስለዚህ ህግና ደንቡን በአግባቡ መጠቀም አለብን። ሐመር ውሃ 3.258 ይላል።
ስለዚህ ይሄ ትክክለኛ መልሳችን ነው፣ ሐመር ውሃ ነው። ሌላው አሁንም ነጥቡን በትክክል ያላስቀመጠ ነው። መላይ ያለው መልስ 325.8 ነው የሚል ይሄም አይሆንም። ስለዚህ ማን ሆነ መልሱ ማለት ነው? ሐመር ውሃ ነው ያዘው። ይሄን ማለት ሐመር ውሃ 3.258 የሚለው ይሆናል ማለት ነው። ወደ ሰባተኛ ነው። ሰባተኛ ጥያቄ ምንድነው የሚል የአንድ ቲሸርት ዋጋ 1200 ብር ነው። 1200 ብር ነው የአንድ ቲሸርት ዋጋ የተሰጠ። ተማሪዎች እዚህ ላይ መከታተል ያለብን ወይም ደግሞ በደንብ አንክሮ ማስተዋል ያለብን ነገር ቢኖር የሂሳባዊ አረፍተ ነገር ሲሆን የተሰጠ የተፈለገ ከዛ አሰራር ወይም ደግሞ መፍትሄ ብለን ብናስቀምጥ አሰራራችንን ቀላል ያደርግልናል። ስለዚህ ይህንን መንገድ ብትጠቀሙ በጣም ሂሳብን እንድትወዱት በቀላሉ እንድትረዱት ያደርጋቸዋል። አሁን ይሄ የማነብላችሁ ምንድነው ሂሳባዊ አረፍተ ነገር ወይም ደግሞ የቃላት ፕሮብለም ብላችሁ የተማራችሁት ማለት ነው። በየምዕራፉ መጨረሻ ላይ የምናገኛቸው የቃላት ፕሮብለም ብለው የተቀመጡ ጥያቄዎች ላይ የወጣ ነው ይሄ። ስለዚህ የአንድ ቲሸርት ዋጋ 1200 ብር ነው። የቲሸርቱ ዋጋ በ15% ቢቀንስ አሁን የቲሸርቱ ዋጋ ስንት ብር ይሆናል የሚለው። ስለዚህ የተሰጠ ምንድነው? ጠቅላላው የቲሸርቱ ዋጋ ነው። የቲሸርት ዋጋ ስንት ነው? የመጀመሪያ ዋጋ ኦሪጂናል ዋጋው 1200 ብር ነው። 1200 ብር። ስለዚህ ቅናሽ በፐርሰንት በመቶኛ ማለት እንችላለን። ፐርሰንት መቶኛ ተመሳሳይ ነው፣ እንግሊዘኛና አማርኛ መሆን። በመቶኛ ስንት ሰጠን? 15%። 15% ማለት ምን ማለት ነው? 15 መቶኛ ማለት የፐርሰንት ምልክቷ 1 መቶኛ ስለሆነ 15 ሲባዛ በ1 መቶኛ ማለት 15 መቶኛ ማለት ነው። ስለዚህ በዚህ ቀነሰ ነው የሚለን የተፈለገ ያሁን ዋጋ ነው። ይሄ የቲሸርት ዋጋ የመጀመሪያው ዋጋ ነው። የመጀመሪያው ዋጋ ነው። ይሄ ደግሞ ያሁኑን ዋጋ ነው ፈልጎ ያለ። ከቅናሽ በኋላ ያለው ዋጋ የቲሸርት ዋጋ ማለት ነው። ኦኬ ያለ የቲሸርት ዋጋ ነው። የቲሸርት ስንት ነው ያለው? ስለዚህ መፍትሄ እንላለን ማለት ነው። መፍትሄው ምንድነው? መጀመሪያ ቅናሽ እኩል ይሆናል ብለን የመጀመሪያው ዋጋ 1200 ሲባዛ በ15 ስንተኛ መቶኛ እናደርገዋለን ማለት። ስለዚህ እዚህ ላይ 20 በ20 ይጠፋል። ስለዚህ ስንት ቀረን ማለት ነው? 12 ሲባዛ በስንት በ15። ይሄንን ብር አለበት ብር። ስለዚህ 12ን በ15 ስታባዙት 180 ይመጣል ማለት 180 ምን ብር። ይሄ አሁን ምንድነው የተፈለገው አይደለም ቅናሹ ነው። ስለዚህ ቅናሹ 180 ከሆነ ይሄንን ቲሸርት አሁን የምገዛው ከነበረው ዋጋ ላይ ስንት ተቀንሶ ነው ማለት ነው? 180 ብር ተቀንሶ። ስለዚህ ከመጀመሪያው ዋጋ 180 እንቀንስና አሁን የምገዛበትን አገኛለሁ ማለት ነው። ስለዚህ 1200 ብር ሲቀነስ 180 ብር እኩል ይሆናል 1000 ስንት ይሆናል? 20 ብር ይሆናል ማለት ነው። 1020 ብር ይሆናል ማለት 1020 ብር። ስለዚህ ይሄንን ምርጫ ነው የምንፈልገው። አስተውሉ።
ምርጫው ምን ይለናል? ሀ 180 ብር። አሁን መጀመሪያ ካልኩሌት አድርጋችሁ ወይም ደግሞ መጀመሪያ አስልታችሁ ያመጣችሁት ዋጋ ስንት ነው? 180 180 ግን የተፈለገው የቲሸርቱ ዋጋ ሳይሆን ቅናሹ ነው። የተቀነሰልን 15% ስለሆነ ቅናሹ ነው። አንዳንዴ ወዲያውኑ ካልኩሌት አድርገን የምናመጣቸው ከጥያቄው ጋር ያልተገናዘቡ መልሶች ሊሆኑ ስለሚችሉ ጥያቄውን ስትመልሱ ከጥያቄው ጋር መልሱ ያመጣችሁት መልስ ከጥያቄው ጋር መገናኘቱን ማረጋገጥ መቻል አለባችሁ ማለት ነው። ስለዚህ 180 የቅናሽ ዋጋ እንጂ የቲሸርቱ ዋጋ ስላልሆነ ሀሌታው አይሆንም ማለት ነው። ለ1185 ይላል፣ ይሄ አይሆንም። ሐመር ውሃ 1020 ብር ይለናል፣ 1000 ብር ይለናል። ስለዚህ 1020 የሚለውን ሐመር ውሃን እንመርጣለን ማለት ነው። ሐመር ውሃ ምን ይለናል? ሐመር ውሃ 1020 1020 ወይም ደግሞ 1020 ብር የሚለው መልሳችን ይሆናል ማለት ነው። እየተከታተላችሁ ነው ተማሪዎች? አመሰግናለሁ።